ሰላም ጤና ይስጥልኝ። ይህ የአንድ ዩቲዩብ ነው። አዳዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሰበርና ጫጭር መረጃዎች ተሰምተዋል። ዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ 8 ኢራናውያንን ከሞት አተረፉ ሲሉ ተናገሩ። ፕሬዝዳንቱ ሶሻል ትሩዝ በሚባል የማህበራዊ ትስስር ገጽ ላይ ባስተላለፉት መልእክት በኢራን ሊገደሉ የነበሩ 8 ኢራናውያንን ከሞት አትርፌያለሁ ብለዋል። አክለውም እኔ የአሜሪካ መሪ በመሆኔ ኢራን ትዕዛዜን አክብራለች፣ የሚጠበቅ ቢሆንም ግን አመሰግናለሁ በማለት የመታበይ ነገር አሳይተዋል። ይህ ሁኔታ ምናልባት ተቋርጦ የነበረውን የሁለቱ ሀገራት ሁለተኛ ዙር ድርድር በር ሊከፍት እንደሚችል እየተነገረ ይገኛል። ይህ በእንዲህ እንዳለ ኢራን በዲፕሎማሲያዊ ጫና ከዘንድሮው የዓለም ዋንጫ ተሳትፎዎች ልትሆን እንደምትችል ተገለጸ። ለ2026 የዓለም ዋንጫ የማጣሪያ ጨዋታዎችን አከናውና ያለፈችው ቴህራን የፕሬዝዳንት ዶናልድ ትራምፕ አማካሪ ለፊፋ በጻፉት ደብዳቤ ግን በኢራን ፋንታ ጣሊያንን አስገቡልን እንዳሉ ተሰምቷል። ምንም እንኳን ፊፋ ውሳኔውን ቀድሞ ያሳወቀ ቢሆንም ጣሊያንን በዘንድሮ የዓለም ዋንጫ ከተሳትፎ ውጭ መሆኗን ያረጋገጠች መሆኑ ቢታወቅም ሰውየው ትራምፕ ነውና የፊፋ ውሳኔ ሊሻር የሚችልበት ዕድል ሰፊ መሆኑ እየተዘገበ ነው። በተያያዘ ዜና ዶናልድ ጄ ትራምፕ ከኢራን ጋር የገቡበትን ጦርነት ለመቋጨት የተጣደፉ ይመስላሉ ተብለው ለተጠየቁት ጥያቄ አልቸኮልኩም፣ ምንስ ያጣድፈኛል? ኢኮኖሚያቸውን እንደሆነ ጉሮሮን አንቀርባቸዋል። በየቀኑ 500 ሚሊዮን ዶላር እያጡ ነው። የነዳጅ ምርት ማስወጣት የሚሆን ማስገባት አይችሉም። እነሱ ይቸኩሉ እንጂ እኛ አንጣደፍም ሲሉ ለፎክስ ኒውስ ተናግረዋል። ወደ ስፖርት ዜና ስናፍ ደግሞ አርሰናል የመሪነቱን ቦታ ተነጥቋል። ማንቸስተር ሲቲ ትናንት ምሽት ከበርንሌ ጋር የነበረውን ተስተካካይ ጨዋታ በማሸነፍ በ33 ጨዋታዎች ከአርሰናል ጋር እኩል 70 ነጥቦችን በመሰብሰብ ነገር ግን በጎል ክፍያ በልጦ የሊጉ አናት ላይ ተቀምጧል። ይህ ክስተት አርሰናል ከዚህ በኋላ የሚያደርጋቸውን ጨዋታዎች የሞት ሽረት ተጋድሎ የማድረግና ከፍ ያለ የጎል ምርትም የሚጠበቅበት ይሆናል።